በዱ መጣ። በዱዬ በዷችን በድሉ ነው ስሙ። በድሉ ሲሞላቀቅ በድሉ ብሎ ምንም ጥቅም የለውም። ፐርፊውም ኧረ ሽቶ ስጡኝ። ስለፈልፋ መለጠኝ። አንድ ሽቶ ወይ አበባ፣ አንድ ሽቶ ወይ አንድ አበባ ጋይስ። ኧረ አንድ ሽቶ ወይ አንድ አበባ ጋይስ። ዋላ ቢሽ 17 ኦ አዝማነሽ ፍቅር አመሰግናለሁ። በዱዬ ቴንኪው እንጆሪ ያመሰግናለሁ። ምንም የማይጠቅም ስም በድሉ ትዝ ይልሻል? አንድ ቀን ጌም እየተጫወትን ከአንቺ ጋር ሳሞላቅቀው አንቺ ረስተሽዋል ማለት ነው። ማን ነው እሱ? በድሉ በዱዬ ያለው አሬ ስምን አይመቸኝ። እኔ በድሉ ስም አልወድም ነገራችን ላይ አይመቸኝም። እቺ ደግሞ ዋን ዴይ ቴንክ ዩ። አንዳንዴ ሰው ታውቂያለሽ በጣም ነው የሚደብርሽ። ምን አረኩሽ አንቺ ሸርሙጣ? ጠብቂ መብቴ ነው እኔ አብይ አህመድን ማፍቀር። አብይ አህመድን አፈቅረዋለሁ፣ እወደዋለሁ፣ ሞትለታለሁ፣ እሰዋለታለሁ። መሰዋትም ካለብኝ አለቀ። አመሰግናለሁ ውድ ተመልካቾቻችን ለስድባችሁ ጨርሻለሁ። ቴንኪው የኔ ውድ አመሰግናለሁ። ኪያዬ ምንድን የጠየቅሽኝ? የኔ ቆንጆ ጋይስ ሂዱባት ሄዱባት። ታውቂያለሽ የጓደኛዬ በርዝዴይ ነው ዛሬ እና እረስቸዋለሁ። ጋዴን መድኃኒት ውጭ እና ለምን አትወጭም? ያ ግዴታ መሄድ አለብኝ፣ እንትን መግዛት አለብኝ። ግሸንክ ምን ልግዛ? ሽቶ ምናምን። እኔ ሽቶ ነው የሚታየኝ የሰው በርዝዴይ ላይ። ሌዝቢያን እኮ ናት። ውይ ሽቶ ላት አልፈልግም። ዮናስ እስቲ ቀማት ጋላሪ ይሙላልኝ። ደግሞ መስኪን ልጅ ናት። አሪፍ ልጅ ማርትዬ፣ እኔ ቆንጆ እንዴት ነሽ? የጠፋሽ ጋላሪ ይሙላልኝ። ዮናስ ትቀባለች ሽቶ ግን በጣም ወደ ሽቶ ነው የምትቀባው። የሆነ በቃ የራሷ የሆነ እንትን አላት። ጉምዝ የወንድ ነው የሚቀቡት? ኖ የራሳቸው ሽቶ አላቸው መሰለኝ አይደለ? የሆነ የራሳቸው ኡኒሴክስ የሆነ ግን ቹ የሚያዘነብል እሱ መሰለኝ የምትቀባው። እና አንዳንድ ሽቶ መኪና ውስጥ ምናምን ስትይ ሰርስሮ ነው አፍንጫሽ ውስጥ የሚገባ። ስሚ የጠፋት ማርያም በይ አንቺ የዚህ ሀገሯ አኤፍዲ ሴት ናት ሚስቷ። አለዚያም ደግሞ አላውቅም ነበር እኔ ትናንትና ያየሁት ማይነፍራው ዙሃውዘ አምኮኽን ስትል እንዴ የምን ፍራው ብዬ ሁለቴ ነው ያየሁት ቪዲዮ። ሴሪላንካዊ ናት። ለዛውም ስደተኛ ፍልሽ ነው ዱቢሳዋይ ፍልሽ ንገር ይሏታል እኮ ጃለች። እሷንማ ይሏታል እኮ ዋናዋም የዚህ ሀገር አይደለሽም እኮ ነው የሚሏት። ስዊዘርላንድ ላይ እኮ ነች። ኧረ ይህች እከክ መቼም አያልፍላትም። ምን እነዚህ ባሷ አይደለም ብቀጥልህ እንደ ሻማ አልታይ ያለ አልሰማ እነዚህ ባሷ ወገብ ሲል ከተማ አስከበርሽ። እነዚህ ባሷ አይደለም ወይ? እነዚህም እኮ የተለየ ስራ እኮ እየሰሩ እኮ አይደለም ሲሉ አዲሶቹ ያ ምን አብሽቡንግ እንደሆነ አብሽቡንግ ነው። እሽታት ቢልድ ብሎ የተናገረው ሁሉም እኮ አለ እኮ ፖለቲካ። ዚስ ኢዝ ፕሮፓጋንዳ። ኢትዮጵያ ውስጥ ፕሮፓጋንዳ አለ፣ ብዙ ፕሮፓጋንዳ ታውቂያለሽ። የሚያወሩት ህዝቡ የሚያወራው አለ፣ ፖለቲከኛው የሚያወራው አለ። እዚህም እኮ ፕሮፓጋንዳ እኮ ነው እኮ ታውቂያለሽ። ለስልጣንና ለስልጣን ሲባል ብዙ የሚለፈልፉት እንጂ ያው ናቸው ሁሉም። አቢሲናይ እንዴት ዋልሽ? ቆንጆ ዛሬ ልብስ ያምራል። ቴንኪዩ ሰሊና ቴንኪዩ ሶ ማች። ዛሬ አምሮባታል። እንትን መስላለች። ምንድን ነው የሚባለው? ቴንኪዩ መስዬ እንትን መስላለች። ምንድን ነው እነዚህ ምንድን ነው የሚባሉት? እነዚህ
ኤሌጋንት የሆኑ ሴቶች ምንድን የሚባሉ እኔ ጓደኛሽ ኤሌጋንት አይደለሁም ስለብስ። ይሄ ልብሱ ግን ሞር አደረገሽ። ይሄ ልብሱ ማለት ነው ገለቶማ ባየስንጃላ ልቡኮ የፓርቲ ስታይል ምናምን ስለምትለብሽ፣ ይሄ ደግሞ ትንሽ እንዴት ነው ኤሌጋንት የሆነ በቃ ኩንሽ በቃ በስማም የገዛሁትን ልብስ አላሳይሽም። ለምን ፓርቲ ስንወጣ እንድለብሰው ብር የለኝም የሚያልሽበት ምክንያት እኮ ገብቶኛል። ብርሽን ጨርሰሽ ልብስ ገዝተሽ አልጓደኛ ታዲያ ደግሞ ከሱ ተገላግያለሁ። አሁን የኔ ልብስ ፊሎ ናት። ተገላግያለሁ። አልገዛም። ኧረ ተው ግን 10 አበባ ሙሉልኝ አታስለምኑኝ። ዋንዴ ቴንክ ዩ። ፐርፊውም አምጡ። እሺ ፐርፊውም ልጆች ፐርፊውም አምጡ። ዋንዴ ቴንክ ዩ ተማች ፐርፊውም አምጡ። ፐርፊውም ያላ ረቢ ዳህና አታሳየኝ። ያላ ሎተሪ ስጠኝ አውጣልኝ። እኔ ዳህ ማየት ነው የሰለቸኝ። ፐርፊውም አምጡ ብያለሁ። 4 አበባ ነው የሚቀረን ጋይስ። 4 አበባ ፐርፊውም 4 አበባ አንድ ሰው መሙላት ይችላል። ኑጡ ወዴት ነው? አንድ ሰው መንፈስ ሮዛ ማሜ አካውንቴ እኮ ብሎክ ተደረግ። ያኛው የነፍስ እናታችሁ ሮዛ ናት። ሮዛ ባታመጣ ኖሮ ዘግቼ ነበር። ያኛው አካውንቴ እኮ ተዘጋ እኮ። አዲስ ከፍቼ እኮ ነው በቀደም። ቆይ ፎሎ ላድርግ። ካልሞላችሁ ቲምወርክ ከሌለው ማሚያችን አንተንማ እንዴት ብሎክ ትደረጋለህ? አንፎሎ ትደረጋለህ። መሲ ዶናቱን ቅድም ለምን አልሰጠሽም? አዘጉብኝ እኮ እንደገና ማሜ። መሲ ቴንክ ዩ። ማን አይነን ተሻለ? ማን ነው? እኔ ማሜ ፕሬዚዳንት ጋር እያወራሁ ነው። የት አለ? እኔ ጋር በኮመንት ሰላም ነው። ለምንድን ነው የጠፋው? እየሰማሽ እኮ ነው። አዋራ ደብልና አይሰማሽም። የሚሰማሽ መስሎሻል? ይሄን የሆነ ነገር እያደረገ ነው። እንዲህ ሱሳስ ይዞኛል ሰሞኑን። ከቤቱ አልጠፋም እኮ ከማሜ ቤት። እኔ ደግሞ ማታ ሌሊት ስለሆነ አይመቸኝ ማለያቸው። ለእኔ ደግሞ ተመቸኝ። ሌሊት ስለሚጫወቱ ስለምትነሻ። አዎ ስለምነሳ በቃ ተመቸኝ። የእነሱ ግን በጣም ሃርድ የሆነ ቲክቶክ ነው። ያው ግን ደስ ይላል። ትክክል ነው የሚቀጣጡት። ነፍስ ይጠፋል። አይን ከጠፋ አይን እስከ መጥፋት ድረስ እስከ መቃጠል፣ ልብስ መቅደድ እስጋዴሚት ጥሩ አይደለም። ብዙ አይነት እኮ ቅጣት አለ። የሚያስጠላኝ ምን እንደሆነ ታውቂያለሽ? በጣም የሚያስጠላኝ ማለት ነው ጊፍተር መሰዳደቡ። ከእንትን የወጣ ስድብ ጊፍተሮችን ይሳደባሉ። ጉድ። በተለይ አንድ የሆነ አህያ አለ፣ አንድ የሆነ በሰበሰ እሱ የሚሳደበው ስድብ ነጁ አለች አይደለ? እንደ እኔም ጊፍተሮች ሞልጭ አድርጋ የምታባረራቸው ከሰጡኝ ብልግና እየተጫወቱ ይሄ አስቀያሚ ስድብ ጊፍተር ጊፍተር ማናደድና አሁን ለምሳሌ አንዳንድ ጊፍተር ያናደድሻል፣ የሚያስቀጣሽ መናደድ የምትናገሪውና ሹጣም ብሎ ሲሳደብ ሰማሁት። አስብ እንግዲህ ጊፍተር ማን አንድ የሆነ የበሰበሰ እሱ ይጠበቀዋል። ኦኬ ደግሞ ገጠሙ ትላለች። እቺ ደግሞ አይገርምም። ጊፍተር እንዴት ተብሎ ነው እንደዛ የሚሰደቡ? አረ ጊፍተርማ በጣም ያስጠላል። አይ ዶንት ኖ ስንት ሰዓት ሌሊት እንደሆነ። ሌሊት ነው የሚጫወት መሰለኝ። አንዳንዴ ራሳቸው ይደክማቸዋል ከመጣላታቸው ብዛት አይደል? እናንተ አራት ዊኔ ሊሄድ እኮ ነው። ታለቅሳለች አይደለ? እንዲያውም ያቺኛው ስልችት ይላትና መቀጥቀጡ መጣላቱ ይሰለቻትና ወሰድኩሽ። ተባሽ አራቱን ወሰድሻት እኮ ጎበዝ። እኔ ደግሞ ዊን እየሰበሰብኩብሽ ነበር። ወዴት ነው ባስማኸኝ ያደነየት እሽ መስመሽ ፈርቲግ ማከነፍ አዎ ስድዋን ነው ጊፍት ያቆም ነው በገዛ ገንዘባችን። ማን ነው ሰድቦን ነው ጊፍት ያቆም ነው ይላል ሶል የሚባለው። እኔ እንጃ ማን እንደሰደበው። አረ በጣም ነው የሚሰዳደው። እና ሶል አንድ ጋላክሲ የለም አንድ ጋላክሲ ጽድቅልኝ። እኔ ፉፉ የምትባይ ሴትዮ ነሽ፣ ሰውዬ ነሽ። ትላንትና ድንች የሰጠሽኝ ነሽ።
ወይኔ አንድ ክሬም መጥቷል። የቅንድብ ነፍሴ እንዴት እንደሚያምር ክሬም ነው። ክሬም ነው። ቀይ ወርቅ እንዴት እንደሚያምር ሜካፕሽ እንዴት እንደሚያምር